30 እና 40 ሺህ ብር አውጥተው የገዙት ስልክ ካሜራው ግን የሚያስብል ከሆነቦት ዛሬ ግን ለዚህ ጥያቄዎት መልስ ያገኛሉ። ሰላም እንዴት ናችሁ? ዛሬ በኢትዮጵያ ገበያ ላይ በጣም ተፈላጊ የሆኑ ምርጥ 5 ሞባይል ስልኮችንና ዋጋቸውን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ከ1 እስከ 5 በቅደም ተከተል የምንነጋገር ይሆናል። ቁጥር 5 ረድሚ ኖት 14 ፕሮ የተሰኘ ስልክ። ይህ ስልክ በዋጋውና በአፈጻጸሙ መካከለኛና በጣም ሚዛናዊ የሆነ ስልክ ነው። ባህሪዎቹን ስንመለከት 200 ሜጋ ፒክስል ካሜራ አለው። በጣም ጥራት ያለው ካሜራ ነው። ምክንያቱም ሌሎቹ 50 ሜጋ ፒክስል የያዙ ናቸው በጣም የሚደነቁት። ይህ ግን በ4 እጥፍ አድጎ 200 ሜጋ ፒክስል ካሜራ ያለው ሲሆን 120 ሄርዝ አሞልድ ስክሪን አለው። ይህ ማለት በጣም ኳሊቲ ነው ማለት ነው። 5000 ባትሪ ፐርፎርማንስ አለው። እንዲሁም ቻርጅ በጣም ፈጣን ወይም ፋስት ቻርጅ የሚባል ቻርጅ ነው ያለው። በተለይ ደግሞ ፎቶ ማንሳት፣ ዕለታዊ ሁኔታዎቹን በስልካችሁ ለምትከውኑ ሰዎች ይሄ ስልክ በጣም ይመከራል። ረድሚ ኖት 14 ፕሮ ማለት ነው። ግምታዊ ዋጋው ምናልባትም በቦታ የተለያየ ሊሆን ይችላል፣ ግን ከ45 እስከ 55 ሺህ ይገመታል ግምታዊ ዋጋው። በተለይ በዕለታዊ እንቅስቃሴያችሁ ላይ ፎቶ ማንሳት፣ ቪዲዮ ደግሞ እየቀረጣችሁ ሶሻል ሚዲያ ላይ ፖስት ለምታደርጉ ሰዎች እንዲሁም የተለያዩ ዶክመንቶችን ለምታዘጋጁ ሰዎች በስልካችሁ ረድሚ ኖት 14 ፕሮ ለእናንተ በጣም ይመከራል ማለት ነው። ሁለተኛው ወይም ደግሞ በጣም የተሻለ ኳሊቲ ያለው ተብሎ የሚገመተው ሳምሰንግ ጋላክሲ ኤስ 24 ኤፍኢ ነው። ይሄ ሞዴል እንግዲህ ይህ ስልክ የፍላግሺፕ ባህሪ ያለው ሲሆን በአነስተኛ ዋጋ የሚሰጥ ነው። 6.7 ኢንች አሞልድ 120 ሄርዝ ስክሪን አለው። 50 ሜጋ ፒክስል አለው። ኦአይኤስ ካሜራ እንዲሁም ጋላክሲ ኤአይ ባህሪ ያለው ኃይለኛ ፕሮሰሰር ነው ያለው። ፕሮሰሰሩ በጣም አሪፍ ስለሆነ ፈጣን ነው። ብዙ ነገሮችን ፕሮሰስ ለማድረግ ለምሳሌ ኢንተርኔት በምንጠቀምበት ጊዜ፣ ቪዲዮ አፕሎድ በምናደርግበት ጊዜ፣ የተለያዩ ዶክመንቶችን በምንላላክበት ጊዜ ብዙ ጊዜ አያቆይንም ማለት ነው። በጣም ጥሩ ፕሮሰሰር ስላለው ቪዲዮ ለሚቀርጹ እና ስልክ ረጅም ጊዜ ለሚጠቀሙ ሰዎች እጅግ በጣም ተመራጭ ነው። ምክንያቱም በጣም ፈጣን ፕሮሰሰር ነው ያለው። ጋላክሲ ኤአይ ባህሪ ስላለው እንዲሁም ደግሞ ካሜራውም ቢሆን 50 ሜጋ ፒክስል ነው። 6.7 ኢንች አሞልድ ስክሪን አለው። ይሄ ጋላክሲ ኤስ 24 ኤፍኢ በጣም ተመራጭ ነው። ስፔሻሊ ቪዲዮ ለሚቀርጹ ለኮንተንት ክሬተሮች እና ቲክቶክ ላይ ረጅም ሰዓት ለሚቀመጡ ገንዘብ ለሚሰሩ እንዲሁም በኦንላይን ቢዝነስ ላይ ለተሰማሩ ሰዎች ሳምሰንግ ጋላክሲ ኤስ 24 ኤፍኢ እጅግ በጣም ተመራጭ ነው ማለት ነው። አሁናዊ ዋጋውን ስንመለከት ከ80 እስከ 95 ሺህ ብር ይገመታል። ምክንያቱ ደግሞ የዋጋ ዲፍረንሱ ሊፈጠር የሚችለው ለምሳሌ በምትገበዩበት አካባቢ አይዘር ሜክሲኮ፣ ቦሌ፣ መገናኛ ምናምን 4 ኪሎ በሚሆንበት ጊዜ የዋጋ ዲፍረንስ ሊኖር ይችላል። ግን በዚህ ኢንተርቫል ውስጥ እየተሸጠ የሚገኝ ስልክ ነው ማለት ነው። ሳምሰንግ ጋላክሲ ኤስ 24 ኤፍኢ ማለት ነው። በሶስተኛ ደረጃ የምንመለከተው በጣም ጥራት ያለው ስልክ ከሚባሉ አሁን ባለው የስልክ ገበያ ውስጥ በጣም ጥራት አላቸው ከሚባሉ ስልኮች መካከል ጉግል ፒክስል 9 ነው። ጉግል ፒክስል 9 በተለይ በካሜራ ጥራት የሚታወቅ ስልክ ነው። 50 ሜጋ ፒክስል አለው። ልክ እንደ ሳምሰንግ ጋላክሲ ኤስ 24 ሁሉ ኤአይ ካሜራን ይጠቀማል። ፕሮ አንድሮይድ ልምድ አለው። በጣም ፒውር አንድሮይድ ልምድ አለው። አንድሮይድ ቨርዥኑ በጣም ፒውር ነው። አንድሮይድ ቨርዥኑ 7 ዓመት አፕዴት ድጋፍ አለው። ለ7 ዓመታት የሚቆይ የአፕዴት ድጋፍ ያለው ነው። እንዲሁም ናይት ፎቶግራፊ በጣም ቆንጆ ነው ማለት ነው። ፎቶ ማንሳት ለሚወዱ ሰዎች ይህ ስልክ በጣም ጥሩ ነው። ምክንያቱ ደግሞ እጅግ በጣም ስማርት የሆነ ኳሊቲ የሆነ ካሜራ ስላለው በኤአይ የታገዘም ስለሆነ በዛ ላይ ደግሞ በጣም ኳሊቲ የሆነ ፕሮሰሰር አለው ማለት ነው። ጉግል ፒክስል 9 ካሜራ ጉግል ፒክስል 9 ስልክን ለሚገዙ ሰዎች ስፔሻሊ አሁንም ለኮንተንት ክሬተሮች፣ ዩቱብ ላይ ለሚሰሩ ሰዎች፣ ሪያክሽን ቪዲዮ ለሚሰሩ ሰዎች፣ ቲክቶክ ለሚሰሩ ሰዎች፣ በተለያዩ ሶሻል ሚዲያዎች ላይ ቪዲዮዎችን አፕሎድ ለሚያደርጉ እና በዛ ዘርፍ ላይ ኦንላይን ማርኬት ለሚሰሩ ሰዎች ጉግል ፒክስል 9
እጅግ በጣም ተመራጩ ስልክ ነው ማለት ነው። አሁናዊ ዋጋውን ስንመለከት 95,000 እስከ 120,000 ብር እየተሸጠ የሚገኝ ነው። ያው የፕራይስ ዲፍረንሱ ዲፔንዲንግ ኦን ፕሌስ በስራ አካባቢ አማካኝነት ነው ሊለያዩ የሚችለው። ከ95 እስከ 120,000 ማለት በገበያ ቦታዎች አማካኝነት የሚለያየው ማለት ነው። ቁጥር 2 ወይ አይፎን 16 ነው። አይፎን 16 አፕል ስልክን ማለትም ቀለል ያለ ስልክ ለሚፈልጉ ሰዎች በጣም ተመራጭ ነው። ቀለል ያለ ስልክ ኢንሰንስ በፊዚካል እንትኑ ነው እንጂ ስማርት ነው በጣም። ኤአይ 8 ባዮኒክ ቺፕ ነው። 48 ሜጋ ፒክስል ካሜራ አለው። 4K ሲኔማቲክ ቪዲዮ አለው። በጣም ቪዲዮ ኳሊቲው እጅግ በጣም የሚደንቅ ነው። አይፎን 16 ማለት ነው። ከፍተኛ ፍጥነት አለው ወይም ደግሞ ሃይ ፕሮሰሰር ስፒድ አለው። ቪዲዮ ለሚቀርጹ ኮንተንት ክሬተሮች በጣም ተስማሚ ነው። ምክንያቱ ደግሞ ቪዲዮ በጣም በ4K ሲኔማቲክ ቪዲዮ ነው የሚቀርጸው። እጅግ በጣም ፋስት የሆነ ፕሮሰሰር አለው። ካሜራውም በዛ ልክ በጣም ቆንጆና ጥርት ያለ ነው። ለኮንተንት ክሬተር ቪዲዮ ለሚሰሩ ሰዎች፣ ለዩቱበሮች፣ ለቲክቶከሮች፣ በተለያየ ሶሻል ፕላትፎርም ላይ ገበያ ለሚገበዩ ሰዎች ለምሳሌ ገበያ ኦንላይን ማርኬቲንግ ለሚሰሩ በቲክቶክ፣ በዩቱብ በተለያዩ መንገድ ግብይትን ለሚፈጽሙ ሰዎች በኦንላይን ይሄ አይፎን 16 ስልክ በጣም ተመራጭ ነው ማለት ነው። አሁናዊ ዋጋውን ስንመለከት እንግዲህ ከ120 እስከ 160 ሺህ ብር ነው በገበያ ላይ እየተሸጠ የሚገኘው። በተለይ ደግሞ ከኮንተንት ክሬተር ከሆናችሁ ቅድም ከዘረዘርናቸው አንጻር የአሁኑ አይፎን 16 እንግዲህ ይህንን መግዛት የሚችል አቅም ያላቸው ሰዎች ከገዙ ላይ ቀር አይፎን 16 በጣም ተመራጩ ስልክ ነው ማለት ነው። ሳምሰንግ ጋላክሲ S25 የመጨረሻው 5ኛ ደረጃ የምንመለከተው ነው። ሳምሰንግ ጋላክሲ S25 200 ሜጋፒክስል ፕሮ ካሜራ ሲስተም አለው። ይህ ስልክ በጣም በ2026 ውስጥ ከፍተኛ ደረጃ ፍላግሺፕ የተሰጠው ነው፣ በኢንተርናሽናል ደረጃ ማለት ነው። ስናፕድራግ ፍላሽ ፕሮሰሰር አለው። ኤአይ ኤዲቲንግ ቱልስ አለው። 120 ሄርዝ አሞል ዲስፕላይ አለው። እንዲሁ 5000 ባትሪ ፐርፎርማንስ አለው። ጌም፣ ፎቶ፣ ቪዲዮ ማንኛውንም ከባድ ስራ ለመስራት ጥንቅቅ ያለው ስልክ ሳምሰንግ ጋላክሲ S25 ነው ማለት ነው። እንግዲህ እነዚህ 5 ስልኮች ውስጥ ከዘረዘርናቸው ውስጥ የኛ ሪኮመንዴሽን አሁን በዚህ ቪዲዮ የኔ ሪኮመንዴሽን በጀታችሁ ቀለል ያለ ከሆነ ረድሚ ኖት 14 ፕሮ መግዛት ትችላላችሁ። ካሜራ ላይ በጣም አሪፍ ነገር የምትፈልጉ ሰዎች ከሆናችሁ ጎግል ፒክስል 9 በጣም ተመራጭ ነው። በቪዲዮ ኮንተንት ክሬተር ከሆናችሁ፣ ቲክቶከር ከሆናችሁ፣ በሶሻል ፕላትፎርም ኦንላይን ቢዝነስ በቀጥታ የምትገበዩ እና የምትሸጡ ከሆናችሁ ደግሞ አይፎን 16 በጣም ተመራጩ ነው። ኦቨርኦል ፓወር ምንም ነገር አካቶ የያዘላችሁ ደግሞ ጋላክሲ S25 ነው ማለት ነው። እንግዲህ እርስዎ የትኛውን ስልክ ይመርጣሉ? እርስዎ እንግዲህ ከዚህ ከዘረዘር ነው የትኛውን ስልክ ይዘዋል ወይም የትኛውን ይመርጣሉ? በኮመንት ሴክሽን ላይ ይጻፉልን። ቪዲዮውን ከወዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። በሚቀጥለው በሌላ ቪዲዮ መለሳለሁ። ለዛሬ ግን የዛሬዋን ሪቪው በዚህ አጠናቅቃለሁ ማለት ነው። ሰላም ለሁላችሁ ይሁን። መልካም ጊዜ